ለምን ያልንኩት ነገር አለ ጄሪ። እኔ አሁንስ ምን ድክም ምርር ስልችት እንዳለኝ ታውቂያለሽ? ምን አለ? ይሄ ውበት የሚያመጣብኝ መዘዝና ጦስ። እውነትህን ነው ዲጄሪ ሙጅ እንጂ እኔ እንደው ምን ግርም እንደሚለኝ ታውቃለህ? ለራስህ የምትሰጠው ግምት ወይ ለነገሩ አንቺ አይገባሽ። እንዴት? ይኸውልሽ መጀመሪያ ይሄ ነገር እንዲገባሽ እንደኔ በጣም ቆንጆ ሴቶች እየመጡ የሚያስቸግሩት ወንዶች እየመጡ የሚያስቸግሯት ሴት መሆን አለብሽ። ገባሽ? ማለት ቆንጆ አይደለሽም እያልከኝ ነው? አረ ጄሪሙች ቆንጆ ነሽ፣ ግን ቆንጆና ተረጓሚውን ከቀየረ ነው ቆንጆ የምትባዩ። ይረዛ ዱቄታም አመዳም። እሺ እንኳን አንተም ቆንጆ ተብለሃል። ዱቄታም። አሁን ግን ምን ይመስላል? ይሄ ዝተት ይኸውልሽ ተረገባይሽ። እኔ እንደውም ሴት በዝቶብኛል። አንቺ እንኳን ተቀነሽልኝ ወደዛ ወበቴ ሸጋል ወገነቴ ውበቴ ሰፊ ነው ደረቴ። እንዴ ምንድን ነው? አማማ ምን ላድርገው? አሽተው አንተ ያማል እንዴ? አንድ ፍሬ አበባ አምጥተህልኝ ጉንጉን እኮ ነበር ያልኩህ። ይሁን ፋራ ነገርና ስትል እሷ ሬሳ ናት እንዴ ጉንጉን አበባ ይዘላት የምትሄደው? ፍቅርን ለመግለጽ እኮ አንድ ወይ ሁለት አበባ በቂ ነው። እኔማ የሰነስኩባት መስሎኝ ነው። ፍቅር ግን ጅል ያደርጋል የሚባለው ነገር ውሸት ይመስለኝ ነበር። አሁን ግን እያረጋገጥኩ ነው። ኪሩ ዛሬ ብትከበር ይሻላል። ይኸውልህ ሰድበኝ ቀኔን ባታበላሽው ጥሩ ነው። ጊዜ ቂጣ ነው ይገለባበጣል የሚባለው ነገር እውነት ነው። ቀላል ይገለባበጣል ደግሞ። እሺ እሱ ምን ማለት ነው? ባለፈው በቅርብ ሰዓት እንደዛ ስቅስቅ ብለህ እያለቀስክ ወንድ ልጅ እንደዚህ ያለቅሳል ብዬ እስከገረም ድረስ ነበር እኮ ያስገረምከኝ። ሰውዬ ተልከህ ነው እንደመጣው? አዎ አንተ ልከኝ አበባ አስመጣኝ። ከዚህ በላይ መላክ አለ እንዴ? ኪሩ ወይ ያሬድ በቃ አልፈልግም። ሂድ። ወይኔ ኪሩ እንደ ሸንኮራ መጠጥ አልከኛ። አሁንማ ቆራሊዮ ሲያልፍ ብታይ አሮጌ ቃል ብለህ ትሸጠኛለህ። አንተ ልጅ አረም እንደምትቀባጥረው እንደዚህ አምሮ ብያየው እንዴት ጥዬ እሄዳለሁ? ሲጀመር ከመጀመሩ ነው ሚዜ ሙሽራን ጥሎት የሚሄደው። አንተ ማን ነው የኔ ሚዜ ያደረገ? ወይኔ ኪሩ እኔ ኪሩ ሚዜ አግኝተህ ነው? እኔ የምልሽ ኪሩ ቆይ ዛሬ ቀመምሰሻል እንዴ? እናንተ እያላችሁ ማን ያስቀምሰናል? እናንተ ስትል አንተ ደግሞ ከሰል ጥቁር ነው ካላሉ አይገባም እንዴ? ዛሬ ግን ጤነኛ መስለኝ። ሆስፒታል ወስዳ አስመርምረኛ። እሱ ነው የቀረ። ኪሩ በቃ በፈጠረ ሂድ። ኧረ አልሰማም። ዛሬ ቤዛን ስራ ንቅንቅ አለ። አሁን ገና ወጥረገ ሰማኛለህ? ቤዛን ከኔ ውጪ ዛሬ ማንንም አያትምሽ። በቃ አረጋጋኝ። ሄድላል ሂድ። ያሰብክ ያለሁት ሰላማዊ ከሆነ በጣም ቆንጆ ነው። ግን የምትወጂው ነገር እኮ ነው ይዤልሽ የመጣሁት። መቼም ያንተ ነገር ከዛም ባሻና ከሳምቡሳ አልፈም። ፋፎንቄ አንቺን እኮ በጭራሽ ግምት የሚችል ሰው የለም። ለማንኛውም ብቻ ቀስቴ እንደፈራሁት ይኸውልህ፣ እኔ በጣም ይቅርታ እሺ። ዛሬ ግን ሆዴን በጣም ለትልቅ ነገር እያመቻቸው ስለሆነ ይሄንን ነገር አልበላም። ኧረ በእናቱ ነው። ከማን ይመስልሻል? መቼም ከዛን ከፍ ነው አይደለ? እሺ ደግሞ ምንድነው? ቤዚትዬ እስኪ አንብቢያት። ቤዚቲ ይሄ ልብስም ሆነ ጫማ እየሆነሽ አይሆንሽ አላውቅም፣ ግን ባወኩሽና በፍቅሬ መጠን ልክ ነው መርጬ የገዛውልሽ። ልክሽ ሆኖ ከሆነ የኛ ፍቅርም እንደዚሁ ልክ እንደሆነ አርገሽ ተረጅልኝ። ያሬድ ይኸውልሽ አሁን ገና ሳተሺ። እንዴት ነው ልብሱ ካልሆነሽ ጫማው ካልሆነሽ ምናምን የሚለው? ቆይ ቹቼ ልጅ ምን ባደርገው ነው የሚሻለኝ? በፈጣሪ ምን አድርጊኛለ? ቆይ አትየውም እንደሚሰራውን የእብድ ስራ። እውነቱን ንገሪኝ ካልሽኝ ግን ቤዚቲ ይሄ የእብደት ሀሳብ በጣም ነው የተስማማኝ። ኧረ እባክሽ እውነቴን እኮ ነው ቤዚቲ። እንደዚህ አይነት ጀብደኛውን አፍቃሪ በጣም ነው ደስ የሚለኝ። አሁን የት ነው ያለው? ማ ያሬድ? አዎ የት ነው? እኔ አላውቅም። ለነገሩ ከአንቺ ጋር ምን አጨቃጨቀኝ? ራስ ያልደውልላትም እንዴ? ከዛማ ናና ለብሰን ውሰድ ነው የምለው። አንቺ አምሻል እንዴ? ቹቻ ምን እያደረግሽ ነው? እማይሆን ነገር እንዳታረጊ እያደረግኩሽ ነው። እና ምን እንዳደርግ ነው የምትፈልጊው? ልብሱን ትለብሺዋለሽ። አላደርገውም። ለምን ሲባል? ምክንያቱም ይሄ ትክክል ስላልሆነ። ምን ነው ቤዚቲ ፈራሽ እንዴ? ጫማው ባይሆነኝ ልብሱ ባይሆነኝ
የኔና ያሬዶ ፍቅር ትክክል አይደለም የሚለውን ነገር። እኔ በሱ መንገድ ሳይሆን በቃ እሱ ለኔ ልብስ መግዛቱ ትክክል ስላልሆነ ነው እንደዚህ ያልኩት። ቤዚትዬ ሰው እኮ ለሚወደው ሰው ስጦታ ይሰጣል። የኔ ቀስቴ እንኳን ልብ ገዝቶ ችን ቦርሳ ሰጥቶኝ የለ። ቹቻ ግን ምን እየተፈጠረ ነው ያለው? የኔት የኔ ፍቅር የኔ ቤዚዬ የኔ ቆንጆ እንደምወድሽ ታውቂያለሽ አይደል? ይሄ ደግሞ ፈጣሪ እንድትደሰቺ ለአንቺ የሰጠሽ ጊዜ ነው። እና እሺ ቆይ ላድርጋቸው? አዎ ልበሽ። ግን ባይሆኑኝስ? ባይሆኑሽማ በቃ ፍቅራችሁ ትክክል አይደለም ማለት ነው። የምርሽን ነው? ወይ እስቲ ቤዛ በእናትሽ መጀመሪያ ልበሽው። እሺ ቆይ እኔ ቀየርኩ ይባል አንቺ እንደዚህ ዩኒፎርም ለብሰሽ ነው የምትሄጂው? ስለኔ አታስቢ፣ አዘጋጅቻለሁ። ምን? ከትምህርት ቤት ሲወጣ ልብስ አጠባ ሄዳለሁ ብዬ ያስኳት ልብስ አለች። ምን ሽቲ? አይ የሆነች ቱታ ነገር ነች። የምርሽ ነው? አዎ የምሬ ነው። እሺ ቆይ ልልበሰው ይባል የት ሄደን ነው የምንቀይረው? እሱን ለኔ ተይው፣ እኔ መላላጣም። እሺ